የልጅነት ጥያቄ፣ የአባትነት ጥያቄ፣ የሥራ ጥያቄ፣ የአገልግሎት ጥያቄ፣ የቅድስና ጥያቄ፣ የመሻገር ጥያቄ፣ የሀብት ጥያቄ፣ የእንጀራ ጥያቄ፣ ምንም ጥያቄ ይኑርህ ጥቅሉ በረከት ፓኬጅ ሊሆነው ተመዝኖ ማያልቀው አንዳንዴ የሚበላው አንዳንዴ የሚጠጣው አንዳንዴ ወረቃ ሆኖ የሚዋጋልህ ከያረገ ጠላትን ከፊት የሚዘውረው የነገር ሁሉ ወጥ ሲናዘት ኢየሱስ አሜን አሜን። አየህ ኖ ፕሮሲጀር ኖ ፕሮሲጀር ኖ ቱል ኖ ቴክኒክ ኖ ፕሮሰስ ኖ ስትራክቸር መልሱ ከግራም የለም ከቀኝም የለም። አንተ እድለኛ ነህ። አሜን አልመጣም የምትል ካለ አሜን። ኋላ ተቀመጥ እጅ ተቀመጥ። አንተ የናዝሬቱ ኢየሱስ የምስኪኖች ዳኛ አንተ ወልደን ማለት የሆነ ነገር አለውና ብዙ ነገር ይቀርብልኛልና ብሎ ወደ ቤት የማይመጣ በመድኃኒት ብቻ ኢየሱስ ክርስቶስ ጌታ ነው ብለህ በማለት ብቻ በተዘጋ ቤት ውስጥ በደሳሳ ጎጆ ውስጥ በሚልበት ቤት ውስጥ በተቀደደ ዝናብ በሚገባ ቤት ውስጥ ቁጭ ብሎ ያጸናኛል። አሜን አሜን። ይሄ ፌዝ አይደለማ። ቁጭ ብሎ ያስተምራል። ቁጭ ብሎ ያጫውታል። ቁጭ ብሎ የልብህን ይናገረዋል። አንተ ደግሞ የሚገርመው ነገር እምነት የሚባለውን በዓለም ላይ በዚህ አጥናፍ ዓለም ላይ የሌለ ነገር እምነት የሚባል የማይታይ ነገር ታምኖም አያውቅም፣ ታስቦም አያውቅም። አረገና መጣ አሻግራለሁ፣ እመጣለሁ፣ አይዞህ እረዳሃለሁ ያለው ጌታ አሁን ነገሮች ሊበላሹብህ ብሪጅ ሰራ። ብሪጅ ማለት ምን ማለት ነው? ቴክኖሎጂ ማለት ነው። አሜን። ዛሬ ማንነትና ጌታ በተናገረው መካከል ዝም ብለህ ታምናለህ፣ እየተሻገርከው ትሄዳለህ። አሜን። ኢየሱስ ጌታ ነው። አሜን። ስማችን እኮ አማኝ እንቀርልን አማኞች ምንድን ነው የምታምነው ከተባል በባዶ ነገር ላይ የተናገረው ጌታ እንደሚያደርገው አሁን ምንም እንኳን የተሳፈርኩባት ጀልባ ብትሰባበርም ወደም ከዚህና ከዚያ ቢመታት ትሻገራለህ አለ እግዚአብሔር። እምነት ሰጠና በተሰበረው ጀልባና ትሻገራለህ በሚለው መካከል ድልድይ እምነት ሰጥቶ ያሻግራል። ኢየሱስ ጌታ ነው። አሜን። ዘገየ እንዳንለው ቀድ ሰጠና ቀዳት ሰጠን። ዝም ብለን ሞኞች አይደለንም፣ ቀምሰን ነው። ግራ የገባችሁ ካላችሁ ምንድን ነው ካላችሁ ቀምሰን ነዋ፣ በልተን ነዋ። የነገረን ሳያደርገው ገና ቃል ሲመጣ አመነዋ። አይዟችሁ ማለት ጀመርና መርከብ እየተሰበረ እህል እየወረደ አለቀ፣ ጠፍተናል፣ አውራቂስ መጥቶብናል ሲሉ አይ የተናገረኝ እዛ ጋር ተናግሮስ አይደለም የቆመው በሰባራው ጀልባ ላይ ይሄ በሰባራው ቡት ላይ መጥቶ ትናንትና በአጠገቤ ሆኖ የተናገርኩት በደረቅ ምድር ላይ አሁን እዚህ ላይ ሀረግ ጋር ይገላ ተማቶ ይሰብራል። አሜን አሜን። ኢየሱስ ጌታ አሜን። ማለት አካሏችሁ እንዳይመስላችሁ ማለት ነው። እንዲህ ሆኖ ጌታን ሲቀበል ሰው እንኳን የሰጠውን አደራ እስከ ድረስ ይጠብቃል። ሰው እንኳን የሰራዊት አምላክ እግዚአብሔር ይመጣል። መልሱ የገረመኝ ልንገራችኋል። እንደ የገረመኝ ማለት ይሄ የሞት ስብስብ አይደለም ብዬ ነው። እንደው ዝም ብለን እንደው ስንዘምር እንዳይመስል ቀብ ተሰጥቶ ንጉሥን የምንጠብቅ ነፍሳችንን ነፍስ የኃጢአት ጭንቅላት ላይ ቆመ ነፍሳችንን የምትፈልገውን ሳታደርግ ዝም በይ ብለናል። የሚመጣ ተስፋ ነሽ ብለን የምንል ጠቢባን ነን። አሜን። ኧረ ጠቢባን ነን። በኃጢአት ከሚገኝ ብዙ ትርፍ ይልቅ
አይነት መንገድ ሊመጣ ካለው ክብር ጋር ሲመዛዘን አሁን ያለው ነገር ምንም ነው ብለን ሁሉም ነገር ሊቀር የምንጠብቀው ቅዱስ ነው። ኢየሱስ በክብር ይላል። አሜን። መልስ ነው እና የገረመኝ ነገር ልነግራችሁ ነው። ሁላችሁ ደስ ይላችሁ እንግዲህ አንዳንዴ ለዚህ ቢል አንዳንዴ ምናምን ቢል ኢየሱስ ይመስላል የኛ ስበት ወቅ ቀስቀስ ምናምን ሊል ይችላል። እሱ ግን ምን ጊዜ ትኩስ ነው። አሜን። እሱ ምን ይመስላል ዘመረን አልሰማኝ ምናምን ምናምን ተጨበጨባ አሜን። በጣም ተባለ ጃለም እሱ ያለው ከሰቃይ አንድም ከጄ አይወጣም ማለት ከጀማት ልጅ በቃ ይያቸዋል ማለት አርጌ ይያቸዋል ዶሮ እንደዚህ በቅፏ ልጆቿን እንቅፍ እንደምታል ማን ነው የሚደፍረህ አንተ? ማን ነው የሚደፍረህ አንተ? አረ የናዝሬቱ ኢየሱስ ከማንም ይበልጣል። አሜን። አይኖቻችን እንዲበሩ ጸልያለሁ። የልቦናችን አይን እንዲበራ የጥበብና የመገለጥን መንፈስ ጌታ እንዲሰጠን ጸልያለሁ እንጂ የጋረደን የጠራን በእጁ ያስገባን ጌታ አንተ ያሻግራል። አንተ ብትፈራው ምናምን ይሄ አይወርስህ ምናምን እንዴት ነው የሚወርስህ? ኦልሬዲ ኢየሱስ አንተን ወርሷል። አሜን። 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 ወርሷል። ምን ሌላ የሚወርሳል? አንተ ወርሶ የለም እንዴ? ወርሶ የለም ወይ? ይዞ የለም ወይ? እና የገረመኝ እናንተ ልላችሁ ፈልጌ መልሱ ጠቅላላ ያለው ኢየሱስ ጋር እንግዲህ ትላላ 9 ሰዓት ለማን የተሰራው 9 ሰዓት 10 ሰዓት ለማን የተሰራው ዝም ብሎ ይተኛል ዝም ብሎ ከጥራት ጋር ይጫወታል በረከት ትላላ። ከዛ ይመጣል የተለማመዳችሁ የላችሁ ሲመጣ አልሰማችሁ ምንድን ማንኳኳት የለ ምናምን የለ መጡ ሹክ እንዴት ለሊቱ እንደተጋሳ ታውቃለህ? ብርሃን ሲገባ ዝም ብለህ እየቃተትክ ነገር ሳይፈታ ነገሩ እያለ ወድሃለሁ እንዳልክ ብትንትኑን አውጥተህ የጠላትን ወጥመድ ትወጣለህ። ኧረ ኢየሱስ ጌታ ነው። ኧረ ኢየሱስ ለዘላለም ጌታ ነው። የገረመኝና የደነቀኝ ይሄ መገለጥ ትልቅ ነው። እባካችሁ ምንም ፕሮሰስ ሰርቲፊኬት አታድርጉት በኢየሱስ ናቲንግ ካን ሪፕሌስ ናቲንግ ኢን ዲስ ግሎብ ናቲንግ አትባው ምንም ነገር ግድ የለም እንደምንም ብለን መፍትሄው እሱና እሱ ጋር ብቻ። አሜን። ወጣቶች ይጨነቃችሁ ያስቸገራችሁ ምናምን ቢኖር የትኛውም የሳይኮሎጂ መምህር የትኛውም የታወቀ እኔ ጥሩ የቤተክርስቲያን ሳይንስ አስተማሪ ነው እና የፈለገ ቢያስተምር የፈለገ አይነት ነገር ካለበት ነገር ቴምፖራሪ ሊያወጣ ይችላል እንጂ ስር ነቀል ለውጥ ሊያመጣ የሚችለው የተቀበልከው በልጅነት አይባል ትምህርት ጀምሮ ኢየሱስ ያድናል እየተባለ እየተነገረ ያ ጌታ ተከትሎ ለዘላለም ያድናል። አሜን። አይለቅማ አይለቅም። ትተኸው እንኳን ብትሄድ አንተ ይገርማል። ትተኸው ብትሄድ ልቡ ለአንተ ያው ምን አይነት ፍቅር ምን አይነት ቸር ትተኸው ሄደህ ከአንተ ይልቅ የአንተ ነገር ይበልጣል። አይወጪው ፖሴሽንን ስጠኝ እንደፈለግኩ አደርገዋለሁ እስከ መቼ ያንተ ነው እያልክ ዝም ብለህ ታሞኘኛለህ። ዛሬ ቀኔ ነው አለው አንዱ ልጅ መጣና ስጠኝ እንደ ልቤ እሆናለሁ፣ በላለሁ፣ ጠጣለሁ፣ ደንስበታለሁ፣ ቺችኔ አምሮኛል አለ። እንካለና ሰጠዋ። አየዋ ሄደ። አቤት አንተ ሄደሃል፣ እሱ ልቡ ጌታ ፍቅር ነው። እንዴት ነው እንዲገርም አይደለም ወይ? አክስሮኛል አይልም። ዋጋ ከፍሏል ልጁ። አዎ፣ ነገር ግን መፍትሄው ያው ወደ ኢየሱስ መመለስና መመለስ ይቻላል። አሜን። ምን ይሄዳል? ይገርመኛል። ልንገራችሁ ችግር አለ የሚያስሄዳቸው በዮሐንስ ወንጌል ምዕራፍ 6 ቁጥር 67 ላይ ይሄ ምዕራፍ 6 ይገርመኛል። 12 መቶ አፍሰው የበሉ
5 ዓሣ 2 እንጀራ በኋላ በቃ ጨረሰ ኢየሱስ። የዛን ጊዜ 5 ዓሣ 2 እንጀራ አብልቷል። አሁን በእኛ ቤት አያበላም እንዳትሉ። አንዳንዶች ሊኖሩት እንዲህ ነው። ሲበዛ አላዩም እንጂ አገር ሲበዛ 12 መሶብ ሲተርፍ አላዩም እንጂ የአንዳንዶች ኑሮ እንደዚህ ነው። እና ሲያዩት ይሄማ ከሙሴ ይበልጣል፣ ይሄማ በቃ መታገል አይደለም ወይ ለካ ሳይሰራ ይበላል ብሎ እሱ እንዳወራ አይደለም። ብቻ ተከተሉትና መጡ እና ነገራቸው። ምን ነገራቸው? እንጀራው እኔ ነኝ አላቸው። በደንብ ስሙ። እንጀራው ማነው? ኢየሱስ። አንድ ከሰማይ የወረደ እንጀራ ማንም ከሱ በልቶ የማይሞተው እኔ ነኝ። እባካችሁ እኔ ብሉ። አባቶቻችሁ መና በሉና ሞቱ አላቸው። ስሙ በደንብ። በብዙ ነገር የምትታወቁ ብዙ ነገር የምትፈልጉ ካላችሁ ቢሰጠንም መልሶ ያመረናል። መልሶ ቢሰጠንም እኔ ነገራችሁ የለም ሙልጭ ያለ ይልሃል ነኝ ታውቃለች ባለቤት ሙልጭ ያለ አሰራለቃ ይቁረታል። የመጨረሻው ይሄ ምን ይባላል? ሙልጭ ያለ የሚባል ነው። ከዛ ተነስቼ ሰው ይሁትና ጅነት አይገለም የሚገለው ይንገራችሁ። የሚገለው ኃጢአት ነው። የሚገለው ኃጢአት ነው። ድህነት አይገልም። ልጆችህን ለማትረፍ ብለህ እጅህን የሰደድከው ነገር እሱ ነው ልጆችህን የሚገለው። አላግባብ የሄድክበት ነገር የጊዜ ጉዳይ ነው እንጂ ምስጥ ነው። ይበላዋል ውስጥ ገብቶ ግድ የለህም እንደምንም ብለህ እሱን መብላት ማበላት ይሻላል። ስጋህን በጥብስ መምከት ይሻላል እና አላቸዋ። ኧረ እኔ ይሻላችኋለሁ አላቸው። ለዚህ ጉባኤ መልዕክት ያለኝ ባካችሁ ስሙኛ። ስጋዬን ያይበላ ደሜን ያይጠጣ ኧረ አብ እኔ ላከኝ አላቸው። ኧረ እኔ እረፍት ነኝ። አንዴ በልተህ ለዘላለም ማነው ረሃብን ማስታገስ የሚችል? የዕለት እንጀራ ተበልቶ ማያልቅ ዕለት ዕለት የሚቆረስ ሥጋዬ ነው ብሉ። እንካችሁ ደሜን ለዘላለም እንዲፈስ አዲስ ኪዳን ደሜ ነው። ይሄን ለማልፎ ቤትህን የሚደፍር የለም። ኧረ አሜን አሜን። ይሄን ደም አልፎ አንተ የጠቦት እኮ አይደለም፣ የጥጃ እኮ አይደለም፣ ያንያ ልጁ የኢየሱስ ክርስቶስን ደም አልፎ መቅሰፍት ቤትህ ያለሱ ፍቃድ አይገባም። አሜን ኧረ አሜን አሜን አይገባም። አሜን። እንደ ይሄማ ቀልሏ የያዝነው ጨዋታ ነዋ። ስብከታችን ውሸት ነዋ። አይደለም። አንተ ለካ መገለጥ ይፈልጋል። አንተ ተሰበሰቡና እንዲህ አሉ። ይሄ የምናለው እኛ ሰፈር ያለ የዮሴፍና የማርያም ልጅ ምን ስለሆነ ነው እሱ ከሙሴ እበልጣለሁ ነበርኩ እያለ የሚለን አንተ እና ንግግሩ ደስ አይልም ብለው ተመለሱ። ስሙኛ። አሁን ይሄ እድል ብዙ ሰው በአደባባይ አይልም እንጂ ብዙ ሰው ተስፋ የመቁረጥ ቴንደንሲ አያለሁ። በፖለቲካው፣ በኑሮ ኢየሱስ ኢየሱስ እያልክ አንተ ጋር ምንም ነገር ሳይመጣ ሲቀር አንዳንዴ መሪ ሊያስቀይር ይፈልጋል። ለክርስቶስ ወንጌል ራስህን ሰጥተህ ምን የሆነ ነገር መሆን ስትችል እና ስታየው ብዙ ሰዎች የቀደሙ ሲመስል ተሸውጄ እንዳልሆን ያሰኛል። ተጠጥቷል እንጂ ብዙ ሰው አንዳንዱ ተመልሷል እና ጠለው ይላል። ስሙኛ እና ጠየቃቸዋል ደቀ መዛሙርት እናንተስ እናንተስ ማን ይሻላል? እያያችሁት ከሚያልቅ ምግብ ዛሬ ተበልቶ ነገ አምጣ እያለ አሳር ከሚያሳጣ አንተ በቃኝ የሚባል አለን። ማነው በቃኝ ያለ? ሙልጭ ያደረገ ሀልጅ አሁን ያለበት ኑሮ የተሻለ ነው። በቃኝ ይላል። ደረጃ በቃኝ ይላል። ነፍስ በቃኝ ትላለች። እሱን ሊያወጣ ነዋ። ሰንኮፉ ሊነቅልልህ ነዋ።
ያለምንም መኖር የሚቻለው ኢየሱስ ብቻ ስለሆነ አሜን። አሜን። ደቀ መዛሙርቱን ጠየቃቸው። የማይጠየቅ ጥያቄ አይመስልም። እናንተስ አላቸው። እግዚአብሔር ይህን መገለጥ ይስጣል። አሜን። ጴጥሮስ እንዴት አለ? ይገርመኛል። ስሜት አይደለም። ወደ ማን አለ መሄጃ? በጣም ብቻ አለ መሄጃ አለ መሄጃ ወደ ማን አለ መሸሸጊያ አለ አባት አለ እናት አለ ወገን አለ ሀገር አለ ዘመድ አለ ወይ መከራን የሚያሳልፍ አለ ወይ ማንም ሊደርስልህ በማይችል ጊዜ የሚመጣ አለ ወይ አደባባይ ላይ ማዕበሉ መካከል ላይ ሆኖ ማንም ሊደርስበት በማይችል አየህ አንተ ነው ወጀቧ ስትመታ አለ ላይ ሊደርሳለ እንዲህ አሉታ ወደ ማንም የሚሄደው እግዚአብሔር መንፈስ ይስጠን። ንገረን፣ የሚሻር ካለ ንገረን። እግዚአብሔር ለጴጥሮስ የሰጠው መገለጥ ከሰው አይደለም፣ የወንጌል ብርት ነው። ሀው አይደለም። ወደ ማንም ቢሄደው ቢርበን ቢጠማን ንግግሩ ቢከብድብን ተቀደሱ ብንባል አስጸያፊ ነው። አካሉን ለሌላ መስጠት ነው። ጉቦ አትብላ፣ አይዞህ ተከራ አደርጋለሁ ይላል እኮ ጌታ ኢየሱስ። አረግማንተ አረግናችሁ የነብይ ልጅነት ሚስት መጣ ጠየቀችው ነው ወይስ እሱ ጆክ ነው? ነው ወይስ እሱ ድራማ ነው? ባሪያዬ ባለቤቴ ባሪያ በእግዚአብሔር ፊት በቅንነት እንዴት እንደሄደ ሌላ ምስክር አልጠራም። ምን አይነት ቀብድ ነው? ምን አይነት ቀብድ ነው? ለልጆች የሚተው አደራ ለማይበላ ጌታ እና ምን አድርግሽ ባላና መጥቶብኛል። እሱ በሕይወት ሳለ ተበድሮት ሄዷል። የተወልን እምነት ነው። የተወልን ጽድቅ ነው። የተወልን ቅድስና ነው። አሁን ግን የማንችለው ከባድ ነገር ደርምሶ ቤታችን መጥቶ ባሪያ ሊያደርጉን እንደ ስርዓቱ መጥቷል። የምትለው ነገር አለ ወይ? አቤት ተዘጋጀ ሲሉ አቤት ዶክመንቱ ተዘጋጅቶ ሲቀመጥ እግዚአብሔር ግን ብሎ ነው አንዱን ዶክመንት ላችሁ ያለው ከመዝገብ ቤት ሲፈተሽ አይልማ ምን አለ ቤትሽ ያላታ ኧረ ኢየሱስ ጌታ አንቺ ወይ አይ ዲስከሽን አያስፈልግም። የተዘጋ ፋይል ነው ያንቺ ጉዳይ ተቀምጧል በእግዚአብሔር ዘንድ የጊዜ ጉዳይ ነው። አሁን ለታይም አስካ ቤትሽ ምን አለ አላታ ባዶ ማድጋ ጥቂት ዘይት this is sufficient ለእግዚአብሔር አሜን ያስብላል። አሜን አይደለም ማለት ነው። ይሄንን ተሰብኮ ያለፈ እግዚአብሔር ትናንትና ዛሬ እስከዘላለም ያው ብለን የምናወራው ጆክ ካልሆነ በስተቀር ዛሬ ኢየሱስ ባንተ ቤት ይሰራል። አሜን። ዛሬ ኢየሱስ ባንቺ ቤት ይሰራል። አሜን። ምን ላድርግ የምትችይውን ያክል አንቺና ዕቃ አስገቢ። ያንቺ ጉዳይ ፋይሉ የሚለው ኢቲሲ ነው። ጉዳዩ ሪስትሪክሽን የለውም። የጽድቅን ጉዳይ በጥሶ የሄደ ባል ያለሽ አሜን አሜን። ኧረ ኢየሱስ ጌታ አሜን። እንጀራ እያበላን ከምንገላቸው ነው ማለት ነው። ምን ላድርግ አለችው። እስከቴ ኢየሱስ ሁሉ መልስ ነው። እርሳችንን ክስ አድርጋ መልስ ነው ኢየሱስ አሜን። ወደ ማን እንሄዳለን? ይሄዳለሁ ካለ በኋላ የተናገረው ነገር ልንገርህ። የወንጌል ይመስል አንተ የሕያው የእግዚአብሔር ልጅ ኢየሱስ ነህ፣ ጰራቅሊጦስ ነህ አለ። የተቀባህ ነህ አለ። ምንም እንኳን በዱር ውስጥ ብትገኝም በኤፍራታ አየሩ በዱር ውስጥ ምናምን ተብሎ በበረት ብትወለድም ከእኛ ጋር ብትበላ ብትጠጣም አብ ሹክ ብሎናል። አንተ ፍጹም ሰው ብቻ ሳይሆን የተቀባኸው ክርስቶስ ነህ አለ። እኔ ጉድ ነው፣ እኔ ጉድ ነው። ምን አይነት መገለጥ ነው! ቀላል እንዳይመስልህ አይሁድ ጠቅላላ ይሄ ጠፍቶበት ነው የሰቀለው። ማቴዎስ 16 ላይ እንዲህ ነው የሚለው፣ ጴጥሮስ አቤት ይህንን ሥጋና ደም አልገለጠልህም። አሜን አልገለጠልህም። ይሄንን ፕሪቪሌጅ የሰጠህ የሰማ
እና አላህ አሁን በተናገርከው ክርስቶስን ባልከው በዚህ ዓለት ላይ ቤተክርስቲያን ይወሳል። አሜን። ይጋራል ቤተክርስቲያን። አሜን። 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 ጥያቄ ሁሉ መልስ ስሙ። በደምብ ስሙ። የጥያቄ ሁሉ መልስ ኢየሱስ ወዴት ነው ብቻ የሚለውን ከያዛችሁ አንድ ነገር ላሳያችሁ። እንዲሁ ባይዞ ይሄንን ስብከት ሰርቼ ጭብዬ ኮሜንተሪ አከታትቼ ያለ ህይወቴን አከታትቼ ዝም ብዬ ነው የማወራው። ባይዞ ተጠራናት ብዬ ነው የማወራው። አቤት ዝም ብዬ ነው የማወራው። እንትን እንዳይመስላችሁ ማለት ነው። አከታትቼ አጥንቼ ምናምን ያ መጨረሻ እነሱ ብዬ እንዲሁ 30 ምናምን ዓመት ቆዩ ከቤት ያው በጎዴ መነሳ ቆዩና እንደው ብዙ አያውቅም እንደማስበው አልሆና ላይ አንዳንዱ ነገር ምፈልገው እንደምፈልገው እና ከዛ ነው እግዚአብሔር ያስረዳኝ። ይሄንን ያስረዳኝ እሺ ስሙኛ። በራእይ ምዕራፍ 1 ቁጥር 12 ላይ እንዲህ ይላል ዮሐንስ ስሙኛ። ኢየሱስ የነገረው መልስ ዛሬ ይሄ ጉባኤ ወደ እሱ ተመልካለ የማይመለስ ጥያቄ የለም። የማይፈታ እንቆቅልሽ የለም። አሜን። ኧረ ኢየሱስ ለዘላለም ጌታ ነው። አሜን። 7 መቅረዞች አሉ በድምፁ 7 በሰባቱ መቅረዞች መካከል የሰው ልጅ የሚመስለው ስሙኛ። 7ቱ መቅረዝ ማለት 7 ቤተክርስቲያን ኤፌሶን፣ ሁለተኛዋ ስምረኒስ፣ ሰርዴስ፣ ፊላዴልፊያ እነሱ ኦርዱና ጴርጋሞ፣ ሎዶቅያ እነሱ ነው ያለው። ስሙ በደንብ 7 ቤተክርስቲያናት ማለት 3 ትርጉም አለ። ቶሎ ተናግሬ ወደ እሱ መስ ማለት እንዳለበት ብቻ ተናግሬ የሚጨርሰው 7ቱ እነዚህ የወቅረ መቅረዞች ደግሞ የሰው ልጅ የመሰለው በመቅረዞቹ መካከል ይመላለሳል። 7ቱ መቅረዞች ማለት 7 ቤተክርስቲያናት ማለት ናቸው። እንደሚያደርጋል 7ቱ አብያተ ክርስቲያናት ወይም እነዚህ የተጻፉት 3 ነገር እንዲሁ ቴዎሎጂ ያለ ኤግዘርሲስ የምትሰሩ እናንታቡ። አንደኛው እዛ ውስጥ የነበረቻ ሲያትች ዮሐንስ በደንብ ነበሩ እንደዚህ ቤተክርስቲያኖች ነበሩ። ሁለተኛው ሊመጣ ያለውን 7 አይነት ቤተክርስቲያንን ይወክላሉ ይባላል። አሁን ያለችውንም ቤተክርስቲያን ጨምሮ ማለት ነው። አሁን ያለ ሶስተኛው ደግሞ ግለሰቦችን ይወክላል ይላል። እያንዳንዱ ሰው ኤፌሶን ማለት በኤፌሶን ያለ አንድ ሰው ማለት ግለሰብ ህይወታችንን አይተን ለምሳሌ ለኤፌሶን ፍቅርሽን ምን አለ ይችላል ተተሻለ ቀደሞ ፍቅርሽን አንድ ተባል ስለዚህ ተሰናላይ ማድረግ እንችላለን ማለት ነው። በሶስት መንገድ በሁለቱ ያዘ የነበረውን ስንተውትና ሶስቱ ይኸው 7ቱ አብያተ ክርስቲያናት መካከል 7 ጊዜ የተጻፈ ነገር አለ። 7 ጊዜ የተጻፈው በመካከሉ ያለው ጌታ አውቃለሁ ይላል። ስራሽን አውቃለሁ ይላል። አይዟችሁ ያውቃል። አሜን አሜን። 7 ጊዜ አውቃለሁ እምመላለሰው ሳይጠፍቼ ኤፌሶን ፍቅርሽ ባዶ ሲሆን እኔን ትተሽ ዝም ብለሽ የቀደመ ፍቅርሽን ትተሽ ፕሮሲጀር ስትከተይ ምን አለ? ከ7 አብያተ ክርስቲያናት 2 ናቸው በኃጢአት ያልተፈተኑ። አንደኛዋ ሰምርኔስ ናት፣ ሁለተኛዋ ፊላዴልፊያ ናት። እነሱ ደግሞ ታላቅ መከራ አለባቸው። የመከራ መዓት ፈሶባቸዋል። ስደት መካከላቸው አለ። 5ቱ የተወቀሱበት ነገር ጉድ ያሰኝ። አንዳንዶቹ ሰርዴስ ሞተሻል ተብሏል። አንተ ሞተሻል በተባለችው በደከመችዋ ቤተ ክርስቲያን ኢየሱስ ስራዋን ያያ ደግሞ በመቅረዞቹ መካከል የሰው ልጅ አለ። አሜን ያሰኛል። አሜን አሜን። አንተ እንደበሰም ይራ ሳያይ ቀርቶ ፈዞ ስራ ሄዶ ፊልድ ሄዶ አይደለም አይደለም። 7ቱንም ብታያቸው ይገርማል። አንዳንዱ ፍቅሩ ቀዝቅዟል፣ አንዳንዱ የእግዚአብሔር መንፈስ ሐሰተኛዋ ነቢይ ታተራምሰዋለች ቸርቹ። እሱም አለ እሷም አለች። አይገርም? እና ይመላለሳል። አውቃለሁ አለ።
አለ አይለችሁ። ደክመሃል አይቶታል። በድለሃል አይቶታል። ዋሽተሃል አይቶታል። ልብህ ሸፍቷል አይዞህ አይቶታል። ምንም ሳይኖርህ ሁሉ አለኝ ብለህ እንደ ሎዶቅያ ለማታለል ሞክረሃል። አይዞህ አይቶታል። ምን አይነት ፍቅር ነው! እና ምን አላትለኝ ለሰባቱ አብያተ ክርስቲያናት መጨረሻ ያለው ድል ለነሳው ረጉድ ነው። ምን ላለው? ድል ለነሳው ከሞት አስነስቶ ድል የሚያስነሳ የናዝሬቱ ኢየሱስ ብቻ ነው። አሜን። በአንተና ያቺ የኤልዛቤልን መታገስ ላቃታት በዝሙት ትርምስምሳቸውን ላወጣችሁ እግዚአብሔር የሚያየው ድል ለነሳው። ስሙኛ፣ መፍትሄው ምንድን ነው? ብዬ ነው የምሰብሰው። መፍትሄው ምንድን ነው? መፍትሄው ምንድን ነው? አሁን ስለ ሰምርልሽ ላወራ አይደለም፣ ስለ ሰርዴስ ላወራ አይደለም፣ ስለ ኤፌሶን ላወራ አይደለም፣ ስለ ሎዶቅያ ላወራ አይደለም። ህይወት ውስጥ ምን አለ? እሱ ያለው ማንም ያላየው በጓዳ ያለ በመስሪያ ቤት ያለ ማንም ሰው ያላየው ያልተመለከተው ነገር ግን በመቅረዞቹ መካከል የሚመላለሰው ሹክሹክታህን ብቻ ሳይሆን የውስጥ የልብህን ምስጢር የሚያውቀው ጌታ ነጋሪ ሳይፈልግ ሁሉ አይቷል። ዋት ፕሪቪሌጅ! መልሱ ምንድን ነው ልንገራችኋል። ለሰባቱም አብያተ ክርስቲያናት የተነገረው ወደ እኔ ተመለስ። አሜን። ኖ አዘር ወይ! መንገድ የለውም፣ ፕሮሲጀር የለውም፣ ቱል የለውም፣ ቴክኒክም የለውም። የፈለገ ነገር ብታደርግ ድል ለመንሳት ከፈለግ ዛሬ የድል ቀን ነዋ። መመለስ ወደሚቀመጥ አንተ ምን አይነት ፍቅር ነው? መመለስ ነው። ወደ እኔ የምትመጥ ተመለስ። ስሙኛ፣ ለሁሉም መልስ ያለው ጌታ ጋር ነው። ይኸው አይዶንት ሀፍታይ ጊዜያችሁን አልበላም። ነገር ግን እንደው ዝም ብላችሁ ለሁሉም የተጻፈውን ለሰባቱም አብያተ ክርስቲያናት የተጻፈውን ድል ለነሳው የሚለው ብታዩ ከመጽሐፍ አበላው ይላል። ለማጠየቅ አበላሻለሁ ይሉትን ጻፍ ትምህርትሻል ይገባሽ ልትጣል ሎዶቅያ አታላዋ ሁሉ አለኝ። ነገር ግን እውል ደንቆሮ የተራቆተች የሆነች በፊቱ አይዞሽ መደብረባ አልተዘጋም። ከፍተኛው ነይና አልተዘጋም። ዛሬ ማላታ ነይና ልጅ መርቅ፣ ነይና ልጅ ይኩን፣ ነይና ልጅ ልብሽንሽ አልዘጋሁትም። ሱቁን ክፍት ነው። ነፃ ነው መበርከት ማለት አሜን አሜን። እኔ እንገራችሁ የትም በመሄድ ድል ነሽ መሆን አይቻልም። ድል ለመንሳት ከድል ነሽው ጋር መገናኘት ያስፈልጋል። ከድል ነሽው ጋር የምንገናኘው በመመለስ ነዋ። በመመለስ ነዋ። የእያንዳንዳችሁን ነገር የራሴን ነው የማውቀው። ነግሬዋለሁ ጌታ ነግሬዋለሁ በደንብ አድርጌ ተንበርክኬ እኔ ጃግነኝ ጴጥሮስ እንዳለ ያሉብኝ ችግሮች ብዙ ናቸው። አንዳንዱ ረግጫቸዋለሁ፣ አንዳንዱ ካገኘ በላይ ይመስላል። ነገር ግን የናዝሬቱ ኢየሱስ ማይ ሚኒስትሪ ነው። እሱ በቤቴ ነው። ፈልገዋለሁ። በዛች ለማርያም ያላት ይሄን አይደለም። ማርታ በብዙ ነገር ትጨነቂያለሽ፣ ደግሞ ምን ያለሽ ታውቂያለሽ። የሚያስፈልገው ጥቂት ማን ነው? ማርያም ከምድር መጣለች። ከሷ ደስ ባካችሁ ልመለሱ ጌታ አባት እናት ወዳጅ ጓደኛ ትሁት አፍቃሪ አይተው በጭራሽ
በጭራሽ ባዶ ሜዳ ላይ አይተውም። ዲሲተራይታይ ፕሮሰስና ፕሮሲጀራችንን ይዘን በማይታለለው እግዚአብሔር ፊት ራሳችንን እናዋዝ። ምሕረትን እንድንቀበል የሚያስፈልገን ጊዜ ተረዳን ጸጋ እንድናገኝ በጸጋው ዙፋን በእምነት እንቅረብ ተብሎ እንደተጻፈ እንንገረዋ። ሳይፈርድ ብለን ያገኝ እንንገረዋ። እናጫውተዋ። ያለፈውን ሳይጠይቅ ኧረ ለሞት ያባከንከው ሳይል መመለስን ብቻ አስቦ ልብህን የሚለውጥ አይምሮህን የሚያድስ ድነሽ የሚያደርግ የናዝሬቱ ኢየሱስ እሱ በዚህ ያለ የሚያስፈልገው ጊዜ ማንን ታካችሁ ወደ እሱ በመመለስ ባለድል መሆን ይቻላል። ዛ በፊት ችግያችሁ ጨርሳለሁ። ሰላም፣ ፍቅር፣ ቸርነት እነዚህ ድል የሚባሉት ቲንግስ አይደሉም። ራሱ It's not things. Victory is Jesus. Peace is Jesus. Love is Jesus. Amen. እና አባቶቻችን ላይ እንደፈሰሰው ሆዳችሁን ልበላ ያልተገባ ንስሐ